ሰላም ጤና ይስጥልኝ እንደምን አላችሁ ቅዱሳን በእያላችሁበት የእግዚአብሔር ሰላም ይብዛላችሁ ውድ የፌስቡክ ጓደኞቼ የከበረ ሰላምታ ይዤላችሁ መጥቻለሁ ዛሬም ከናንተ ጋር አንድ የምንነጋገርበት ሐሳብ አለኝ እሱን ከናንተ ጋር እንነጋገራለሁ በቅድሚያ ግን የምትገቡ ሰዎችን ተመልክቼ ሰላምታን ለእናንተ ማቅረብ ፈልጋለሁ እየገባችሁ ያላችሁ ሰዎች ጌታ ኢየሱስ ይባርካችሁ ሰላም ናችሁ ሆይ እንዴት ናችሁ ሁሉ ሰላም ነው ወይ እግዚአብሔር ይባረክ እኔ በጣም ደህና ነኝ ከናንተ ጋር የምንነጋገራት ዛሬም አንድ አሪፍ ሐሳብ አለኝና ኢየሱስ ጌታ ነው እስትንፋሳችን እስካልቆመ ድረስ መናገር አናቆመም አንድነት ሰላም ነው ወይ ቤተልሔም አየለ እንዴት ናችሁ እግዚአብሔር ሰላም ይብዛላችሁ ተብለጽ መሲ የኢየሱስ ልጅ ጌታ ኢየሱስ ይባርክሽ መሲ ኤፊ ብለስድ ማን ማርታ ሽፈራ እንዴት ናችሁ ሁሉ ሰላም ነው ወይ ሰለሞን እኔ ውድዬ የሚለኝ ጌታ እስቲስቴንን ስም ላምባውቀ እኔ ውድስ የሚለኝ ጌታ ሲከብርልኝ ነው እኔ ደስ የሚለኝ አሜን ጌታ ኢየሱስ ይባርካችሁ ጌቾ እንደነ ሰላም ነው ወይ እንደናችሁ በጣም የምወዳችሁ የፌስቡክ ጓደኞቼ የእግዚአብሔር ሰላም ይብዛላችሁ ሻሎም ለሁላችሁ ከያላችሁበት ሰላምታችሁን ስላደረሳችሁኝ እግዚአብሔር ይባርካችሁ ከናንተ ጋር ልነጋገር ብቅ ብያለሁ ምናገርበት ሐሳብ አለኝ ላይቭ አልገባም ብዬ ነበር እና ላይቭ እንድገባ ያደረገኝ ደግሞ አንድ ነገር አለ እሱ ነገር ከናንተ ጋር ባጭር ደቂቃ እንነጋገራለን ኢየሱስ ለዘላለም ጌታ ነው የእግዚአብሔር አምላካችን ስም የተባረከ ይሁን ጌቾ ካሳው ሃይሌስተር እሺ እስካሁን ሰላምታችሁን እየተመለከትኩኝ ነው ተባረኩልኝ በጣም ነው የምወዳችሁ ትላንትና በተናገርኩት ነገር ላይ አንድ ሰው ኮሜንት ይሰጥ ነበር ድጋሚ በውስጥ መስመር አንድ ነገር አየሁኝና ሳኩኝ በጣም አሳቀኝ ኢየሱስ ጌታ ነው ምንድነው የሚያስቅ ብላችሁ ብትጠይቁኝ ያ ሰውዬ ምንድነው ያለ መሰላችሁ በውስጥ መስመር አርፈ ብትቀመጥ ይሻላል አለበለዛ ጉድህን ነው ምናወጣው አለና እኔ በጣም አሳቀኝ ጉድህን ሲለኝ ጊዜ የምን ጉድ የሚባል ነገር አለብኝ እንዴ ኦሬዲ ጉዴን እኮ ኢየሱስ ወስዶልኛል ምናምን አልኩኝና ገረመኝ ግን በእሱ እንደዛ ለማስፈራራት በተጠቀመው ቃል እግዚአብሔር ያስተማረኝ ነገር ልንገራችሁ እግዚአብሔር ያስተማረኝ ነገር ልንገራችሁ ምክንያቱም ኢየሱስ ክርስቶስን ስንከተል በመሰረቱ አትሳቁ በነገራችን ላይ እንደዚህ አይነት ሰዎች በቤተ ክርስቲያን በመገኘታቸው ለኔ በጣም ገርሙኛል ከመገረም ያለፈ እንደም እንዴ ጉድ ካለኝ ታዲያ ጉዴን ይዘስካውን ድረስ ዘገየን ያልኩትና እንደነገርኳችሁ ከዚህ በፊት እኔ ብዙ የሆኑ ላይፎችን ያሳለፍኩኝ ሰው ነኝና ወደ ቤተ ክርስቲያን ኢየሱስ ክርስቶስ አንድ ጊዜ ከኃጢያተኞች ጋር ሲውል አንድ ጥያቄ ጠየቁት ምንድነው ከኃጢያተኞች ጋር የምትውለው ምናምን ሲሉት ጊዜ አንድ ነገር ተናገረ መድኃኒት የሚያስፈልገው ለበሽተኛ ነው እንጂ ለጤነኛ ሰው አይደለም አለ እኔ ኢየሱስ ጋር የመጣሁት ወይንም ደግሞ በሌላ ቋንቋ ጴንጤ የሆንኩት መድኃኒት ስለሚያስፈልገኝ ነው የገዛ ማንነቴን ስለማቀው ባህሪን ስለማቀው አስቸጋሪ ሰው ስለሆንኩኝ አሁን ያንን ነገር ለእናንተ ብነግራችሁ ባልነግራችሁ ምንም አይፈይድላችሁ ጉዴን የሚያውቅ ጉዴን ደግሞ የሸፈነ በክርስቶስ ኢየሱስ በራሱ ደም ያጠበ ኢየሱስ ክርስቶስ አለ እና ታዲያ አንተ ስለሌላው የምታወራው ምንድነው አሁን እቺ ነገር ነው በቃ አስታርቄ የራሴን ባህሪና የሌሎችን ነገር አስታርቄ ልንገራችሁ ማንም ኃጢያት የሌለበት የለም ሁሉም ሰው ኃጢያተኛ ነውና ሁሉም ሰው ኃጢያተኛ ከሆነ ኃጢያትን የሚያወራ ማንነት የለንም ነገር ግን ኃጢያቱ ይቅር የተባለለት ሰው በክርስቶስ ኢየሱስ ኃጢያቱ ይቅር የተባለለት ሰው የእግዚአብሔር ልጅ ነኝ ብሎ የሚያምን ሰው የሚሆነው ነገር ልንገራችሁ በነገራችን ላይ እኔ በጣም ግር ያለኝ ይሄ ነገር ከፓስተሮች ከሚባሉት አካባቢ መምጣቱ ነው
ምክንያቱም እኔ ጌታን የተቀበልኩት ኃጢአተኛ ነኝ በደሌን ኃጢአቴን ይቅር በል ብዬን የተቀበልኩት እንጂ ከኃጢአተኛ መንደር ወይንም ከኃጢአት ልምምድ ወጥቼ ሌላ ወደ ሌላ የኃጢአት ልምምድ ለመግባት አይደለም አያችሁ ኃጢአቴን ይቅር በለኝ ካልኩኝ መቀላቀል ያለብኝ ኃጢአታቸውን ይቅር ከተባሉ በጽድቅና በቅድስና ከሚመላለሱ ሰዎች ጋር ነው እንጂ እዛ ሰፈር ያለውን ነገር ደግሞ በአመጽ ከሚያደርጉ ሰዎች ጋር አይደለም አይቹ ስለዚህ እኔም ቤተክርስቲያን የሚያቆየኝ የክርስቶስ ኢየሱስ ፍቅር ነው ነገር ግን በዙሪያ እንደዚህ አይነት ነገር ስመለከት ከምን ልጀምርላችሁ መሰላችሁ መጽሐፍ ቅዱሳችንን ፈጠን ብለን እስቲ መዝሙረ ዳዊትን እንግለጽ ኢየሱስ ለዘላለም ጌታ ነው እና በጣም መሃል ላይ ብስቅ እንዳትገረሙ ምክንያቱም ያ ሰው በጣም ስላሳቀኝ ነው ይቅርታ አድርጉልኝ ያስቃልና መዝሙር 51 ላይ እዚህ ጋር የምትመለከቱት ክፍል ዳዊት ከቤርሳቤ ጋር ከወደቀ በኋላ በዝሙት ከወደቀ በኋላ የተናገረውን ቃል ነው ምነግራችሁ ይሄ ለሁላችንም የሚሰራ ቃል ነው እንዳትሳሳቱ ይሄ ለሁላችንም የሚሰራ ቃል ነው እና ይሄ ቃል እኔን ሰው አድርጎኛል በመሰረቱ ምህረት የበዛለት ሳሚ ብዬ ፔጅ አቋቁሜ በዛ ላይ ማንንም ሰው ያልደፈረውን እርግጠኛ ሆኜ የምነግራችሁ ፌስቡክ ላይ ሰዎች እንደዚህ ወጥተው ከመናገራቸው በፊት ወጥቼ እንድናገር ያደረገኝ የተቀበልኩት ምህረት ነው እንጂ የፓስተሮች ፊት አይደለም ወይንም ደግሞ የመሪዎች ፊት አይደለም ስለዚህ ይሄንን ነገር ምህረት የበዛለት ሳሚ ብዙ ሰዎች ጠይቃችሁኛል ምን ማለት ነው ምህረት የበዛለት ሳሚ ብላችሁ ላላችሁኝ ሰዎች ልንገራችሁ ምህረት የበዛለት ሳሚ ማለት ምን ማለት እንደሆነ ልንገራችሁ ኢየሱስ ያድናል ኦኬ ሙሉ ክፍሉን ባነብላችሁ ደስ ይለኛል ምክንያቱም ደስ የሚል ቃል ስለሆነ ማለት ነው ዳዊት ከቤርሳቤ ጋር በዝሙት ከወደቀ በኋላ ያለውን ክፍል ነው የምንመለከተው አቤቱ እንደ ቸርነትህ መጠን ማረኝ እንደ ምህረትህም ብዛት መተላለፌን ደምስስ ከበደሌም ፈጽመህ እጠበኝ ከኃጢአቴም አንጻኝ እኔ መተላለፌን አውቃለሁና ኃጢአቴም ሁሉ ጊዜ በፊቴ ነውና አንተን ብቻ በደልኩ በፊትህም ክፋትን አደረኩ በነገርም ትጸድቅ ዘንድ በፍርድም ንጹህ ትሆን ዘንድ እነሆ በአመጻ ተጸነስኩ እናቴም በኃጢአት ወለደችኝ እነሆ እውነትን ወደደ የማይታይ ስውር ጥበብን አስታወከኝ በሂጾፕ እርጨኝ ነጻማለሁ እጠበኝ ከበረዶም ይልቅ ነጭ ሆናለሁ ሐሴትንና ደስታን አሰማኝ የሰበርካቸውንም አጥንቶቼ ደስ ይላቸዋል ከኃጢአቴ ፊትህን መልስ በደሌንም ሁሉ ደምስስልኝ አቤቱ ንጹህ ልብን ፍጠርልኝ የቀናውን መንፈስ በውስጤ አድስ ከፊትህ አትጣለኝ ቅዱስ መንፈስን ከኔ ላይ አትውሰድብኝ የማዳንህን ደስታ ስጠኝ በእሽታ መንፈስ ደግፈኝ ለሕግ ተላላፎች ተመልከቱ ልብ በሉ ተመልከቱ ለሕግ ተላላፎች መንገድህን አስተምራለሁ ኃጢአተኞች ወደ አንተ ይመለሳሉ ይህን ነገር ነው የምፈልገው ኃጢአተኛው ሰውዬ በዝሙት የወደቀው ሰውዬ ከባድ ኃጢአትን የሰራው ሰውዬ ያ ብቻ አይደለም ባሏን ያስገደለው ሰውዬ ለእግዚአብሔር አንድ ጸሎትን ጸለየ ማረኝ ምህረትን አድርግልኝ በድያለሁ አሳዝኛለሁ ካለ በኋላ እዚህ ቦታ ላይ ሲደርስ ምን ይላል ኢየሱስ ያድናል ሃሌሉያ የማዳንን ደስታ ስጠኝ በሽታ መንፈስ ደግፈኝ ካለ በኋላ 13ኛው ቁጥር ላይ ለሕግ ተላላፎች መንገድን አስተምራለሁ እንዴ ማን ነውና ነው እሱ የሚያስተምረው አያችሁ አሁን ሰዎች በቤተክርስቲያን ያዩትን ስህተት ሊያስተካክሉ ሲጀምሩ የሚነግሯቸው ነገር አንተ ማን ነህ የበፊት ታሪክ ማን ነው ማንነትን አናውቅም ወይ እያሉ ሊያስተካክሉ የሚገባቸው ነገር በእግዚአብሔር ቤት እኔ አሁን በእግዚአብሔር ቤት ስራ ከሌለኝ እርግጠኛ ሆኜ የምነግራችሁ ነገር ምንም አላደርግም አይደለም በእግዚአብሔር ቤት በመድር ላይ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ከተቀበልኩኝ በኋላ የምቆየው ስራ ስላለኝ ነው እንጂ መዳኔ ስለተፈጸመ ቀጥታ ወደ መንግስተ ሰማይ መሄድ አለብኝ በመድር ላይ ግን የምንኖረው የእግዚአብሔርን ምህረትና መንገድ ለሰዎች ልንናገር አሁን እኔ በድዬ እግዚአብሔርን አሳዝኜ እግዚአብሔር ፊት ቀርቤ ጌታን ከመቀበሌ በፊትም ሆነ ከተቀበልኩኝ በኋላ እግዚአብሔርን የበደልኩት በደል ሲኖር አንድ የምህረት መንገድ ገብቶኛል ስለዚህ እጆቼን አንስቼ እግዚአብሔር ሆይ በድያለሁ አሳዝኛለሁ ይቅር በለኝ ብዬስል እግዚአብሔር ይቅር እንዳለኝ ካወኩኝ ሰዎች በበደላቸው እንዳይሞቱ ይህንን ይቅርታን የሚያገኙበትን መንገድ እነግራቸዋለሁ ዳዊት የተናገረው ቁጥር 13 ላይ ይህንን ነው ምን አለ ለሕግ ተላላፎች መንገድህን አስተምራለሁ ለኃጢአተኞችም ወደ አንተ
ይመለሳሉ ብሎ ይናገራል። አያችሁ አንድ ነገር ልንገራችሁ ትላንትና የሰራችሁትን ነገር ትላንትና ያለፋችሁበትን መንገድና አዘቅት እያመጡ የሚነግሯችሁ በቤተ ክርስቲያን በመሰረቱ ይቅርታ እርዳታ ፈልጋችሁ ያናገራችኋቸው ፓስተሮች እኮ ሊሆኑ ይችላሉ። እርዳታ ፈልጋችሁ በህይወቴ እንደዚህ አይነት ድካም አለ እግዚአብሔር እንዲረዳኝ ይፈልጋለሁ ብላችሁ ያናገራችኋቸው ፓስተሮች ያንን በአንድ ሰሞን ያለፋችሁበትን ድካም ሪከርድ አድርገው አስቀምጠው ከዛ ያንን ዶሴ እግዚአብሔር የከደነላችሁን ዶሴ ይዘውት ከሰይጣን ጋር ይዞራሉ። ያንን ካደረጉ በኋላ በቤተክርስቲያን እንደዚህ አይነት መልክ ሊኖራት አይገባም። መድረኮቻችን በዝምድና በመተዋወቅ በጓደኝነት ሰዎች ሊፈሉባቸው አይገባም። ስለዚህ አካሄዳችንን እናስተካክል ተብሎ ሲባል ያንን ዶሴ ይከፍቱታል። አያችሁ ይሄ ነገር ነው በጣም የሚያሳዝነው። አንድ ወዳጄ ነገረኝ ባይ ዘ ዌይ የኋላ ታሪክ የሌለባቸውን ሰዎች እንኳን ስለ ጽድቅ እንዳይናገሩ ጽድቅ እንደዚህ ነው በእግዚአብሔር መንገድ ልንሄድ ይገባናል ትክክለኛ ያልሆነ ነገር ያደረግን ነው ብለው ቤተክርስቲያንን ለማረም መሪዎችን ለማስተካከል ለመገሰጽ የሚነሱትን ሰዎች ሰባብረው ነው የሚጥሏቸው። በጣም የሚያሳዝን ነገር ሰማው ልንገራችሁ። ያ የሚያሳዝነው ነገር ምንድነው ብላችሁ ጠይቁኝ። አንድ ሰው አለ የዛን ሰው ፈቃደኛነት ጠይቄ ስሙን እነግራችኋለሁ። አሁን ግን ስሙን አልነግራችሁም። ያ ሰው በጽድቅ ጎዳና ላይ የሚሰራ ነው በጣም የሚተጋ። ቤተክርስቲያን እንደዚህ አይነት መልክ ሊኖራት አይገባም ቤተክርስቲያን የንግድ ቤት አይደለችም እያለ በጣም የሚሰራ ሰው ነው። በኋላ ላይ አገልጋይ ነው የሰው ታውቁታላችሁ ሁላችሁም ብያስባለሁ። ይሄንን ሰውዬ ምን አደረጉት? አገልግሎት ባለመጋበዝ ኢኮኖሚው እንዲመታ ለቤተሰብ የሚቆረሰውን ነገር አግባቡ ኮርስ ኢኮኖሚካሊ እንዲመታ አደረጉት። በጣም የሚያሳዝን ነገር ወገኖቼ አንድ ነገር ነው ልነግራችሁ። የእግዚአብሔርን ነገር ይዛችሁ ቆርጣችሁ ጨክናችሁ ስትወጡ በብዙ አይነት መንገድ የሚያሰነካክሉ በብዙ አይነት ነገር ወደ ኋላ እንድትቀሩ የሚያደርጉ ሰዎች በቤተክርስቲያን ውስጥ የተቀመጡ ወንበዴዎች አሉ። ለነዚህ ሰዎች መቼም ቢሆን እኔ እግዚአብሔርን የማመሰግነው የእንጀራ ገመዴ ከአገልግሎት ጋር የተሳሰረ ስላልሆነ ደስ ይለኛል። እነዚህ ሰዎች ስም ለማጥፋት ቢነሱ የእግዚአብሔር ነገር የገባቸው ሰዎች እንደዚህ አይነት ነገርን ተከትለው እንዳይሄዱ። በእርግጥ በዚህ ፔጅ ላይ እግዚአብሔር እየተሰበከ ካለ እኔ በመናገረው ነገር መጽናናትን ያገኛችሁ ከድካማችሁ የበረታችሁ ሰዎች ካላችሁ የኔ የኋላ ታሪክ እግዚአብሔር ለእኔ ምህረት አድርጎ ማቆሙ ይበልጥ ወደ እግዚአብሔር እንድትጠጉ የሚያደርጋችሁ ነው እንጂ የኔን ንግግር እንዳትሰሙ የሚያደርጋችሁ ነገር አይደለም። እነዚህ ሰዎች የሰዎችን ዶሴ የተዘጋ ዶሴ ይዘው ይዞራሉ። አንድ ምሳሌ ሰሞኝ እሱ ነገር ልንገራችሁ። የሆነ ሰው መስሪያ ቤት ተቀጠረና ዶሮ ሰርቆ ሲወጣ ያንን ዶሮ ሲሰርቅ ጓደኛው አይቶታል። ከዛ አንተ ዶሮ ትሰርቃለህ ምናምን አለው ማለት ነው። የዛ ጊዜ ፕሊስ አትንገርብኝ የፈለከውን ነገር አደርጋለሁ ብሎት ለረጅም ጊዜ ሁለቱም ሳህን አጣቢዎች ናቸው የሚሰሩበት ሬስቶራንት ውስጥ ሳህን አጣቢዎች ናቸው እና የሚያጥበውን ሳህን ለሱ ያስተላልፍለታል። ለሱ ሲያስተላልፍለት ምን ይሏል? እንዴ ደክሞኛል ሲለው ጊዜ ዶሮዋ ዘ ቺክን ይለዋል እና ዘ ቺክን ያለ ረጅም ጊዜ ሳህን አሳጠበው። የሚገርማችሁ ነገር በኋላ ላይ ግን እንዴ እኔ የሰረኩት ጌታዬ ነው ለጌታዬ ሄጄ እነግረዋለሁ። ከዛ በኋላ ሄደና ለጌታው ጌታዬ ሆይ አለቃው ማለት ነው ከዚህ በፊት በቃ ተሳስቼ ባለማወቅ በተለያየ አይነት ምክንያቱም ምንም አያደርግም። ዋናው እግዚአብሔር የሚፈልገው የተሳሳትነው ስህተት ቀርበን እንድንነግረው ነው። ስለዚህ ሄዶ ነገረው። ለዛ ሰው ሄዶ ምን አለው? ነገረው ዶሮ ሰርቄ ወጥቼ ነበር ይሄንንም ሳደርግ ጓደኛዬ አይቶኛል እና በየጊዜው ያመጣ ያሳጥበኛል ዶሮ ሰርቃው ኦኬ በቃ ይቅር ብያለሁ ምናምን አለው ማለት። ከዛ በሚቀጥለው ጊዜ መጣና ያ ጓደኛው እንደለመደው ሳህኑን ገፋ አደረገለት። ምንድነው ሲለው ጊዜ ዘ ቺክን ሲለው ጊዜ ሂድና ንገረው ላለቃ ያለው። ሄዶ ላለቃው ሲነግረው እስከዛሬ ለምን አልነገርከኝም ብሎ ራሱን ከስራ አባረረው። ወገኖቼ አንድ ነገር ልንገራችሁ ከእግዚአብሔር ዘንድ የተቀበላችሁትን ምህረት ለሌላ ነገር የሚተገብሩ ለራሳቸው ባሪያዎች የሚያደርጓችሁ ሰዎች አሉ። እኛ የማንም ባለዳዎች የማንም ባሪያ
ባሪያዎች አይደለም እኛ የክርስቶስ ኢየሱስ ባለዳዎች ለዚህ ነው ዳዊት ሲናገር አንተን ብቻ ነው የበደልኩት ማንንም አልበደልኩም በደሌን ያስታወሰ ማንንም የራሱ ባሪያ ሊያደርገኝ አይችልም ማለት በጣም የገረመኝ ነገር አንተን ብቻ በደልኩኛል ወገኖቼ ኃጢያት ከተገኘባችሁ የበደላችሁት እግዚአብሔርን ብቻ ነው ስለዚህ ምህረትን ካገኘን በኋላ ዳዊት እንደተናገረ ለሕግ ተላላፎች ንስሐ ግቡ እንላለን ማን ነበርክ የሚባል ጨዋታ የለም ማን ኃጢያተኛ ያነብኝ እኔ የተማርኩበትን እኔ ምህረት ያገኘሁበትን መንገድ ለእናንተ እናገራለሁ ለእናንተ አሳውቃለሁ ላልሰማችሁ ሰዎች ደግሞ በእግዚአብሔር ቤት ተተክላችሁ ፓስተሮች ነን መሪዎች ነን ብላችሁ ለምትሉ የእግዚአብሔርን ቤት መነገጃ ላደረጋችሁ ሰዎች እነግራችኋለሁ ምህረትን እንደተቀበለ ሰው ምህረት እንደበዛለት ሰው ለሕግ ተላላፎች ምን እላለሁ እግዚአብሔር ይህንን መንገድ አይወደውም ንስሐ ብትገቡ ትድናላችሁ ባትገቡ ግን ትጠፋላችሁ ብዬ እናገራለሁ ወስዶ የሚጠቀምበት ህይወትን ይካፈላል የማይጠቀምበት ግን ያለፈው የህይወት ታሪክን እየተረከ ያለፈው የህይወት ታሪክን ያወራ ሳሚ ዝሙተኛ ነበረ ሳሚ ጠጪ ነበረ ሳሚ ሰካራም ነበረ ሳሚ ተደባዳቢ ነበረ ያለ ያወራ ይኖራል እግዚአብሔር ነው ምስክሬ ህይወትን ልትቀበሉ ከወደዳችሁ ግን የኔን የህይወት ታሪክ ማጥናት ሳይሆን እግዚአብሔር ዛሬ በተባለው ቀን የሚናገረው ነገር ሰምቶ ለህይወት መተግበር ነው የሚሻላችሁ ብዙ ርካሽ ምግባር ያላቸው ሰዎች በቤተ ክርስቲያን ውስጥ አሉ ይሄ የእግዚአብሔር ፈቃድ አይደለም የሰዎችን የህይወት ታሪክ ከኋላ ያወሩ ምንም ህይወት አይሆንላችሁም የምነግራችሁ የሚነገረው የእግዚአብሔር ቃል ነው የእግዚአብሔር ቃል የሚናገረው ኃጢያተኛ በማራው ጊዜ ያ የተማረው ሰው በሰዎች ፊት ቆሞ በደለኞች ሆይ ሕግ ተላላፎች ሆይ ሕግን አትተላለፉ ንስሐ ግቡ ብሎ ሲናገር ያንን ቃል ወስዶ ለራስ ማድረግ ነው ተባረኩልኝ ወገኖቼ ስራ መጥቶብኛል ተመልሼ እመጣለሁ ስመጣ ምነግራችሁ ነገር አለኝ ምንድነው ምነግራችሁ ኃጢያትን የሚያደርጉ እናንተ ያነበባችሁት ልትጠብቁኝ ትችላላችሁ ወደ ገላትያ ሰዎች ምዕራፍ 5 ቁጥር 21 ላይና አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 20 ላይ ያለ ቃል አለ ኃጢያት መጽሐፍ ቅዱስ በየትኛውም ስፍራ ላይ ኃጢያትን ያደረጉ አይደለም ኃጢያትን ያላደረገ ሰው ስለሌለ ሁሉም ኃጢያትን ሰርቷል የእግዚአብሔር ክብር ጎሎታል ነገር ግን አሁን በሚባል ጊዜ ኃጢያትን የሚያደርጉ ነው የሚለው ገላትያ 5 ላይ ስትመለከቱት ቁጥር 21 ላይ እንደዚህ ያሉትን የሚያደርጉ ሰዎች የእግዚአብሔር መንግስት አይወርሱ ነው ያደረጉ አይደለም ከክፋት መንገዳቸው የተመለሱ ከክፋት ሐሳባቸው የተመለሱ ሰዎች በእግዚአብሔር ምህረት ውስጥ ተገኝተው የእግዚአብሔር መንገድ መሄድ የጀመሩ ሰዎች በክርስቶስ ኢየሱስ ላሉ ሮሜ እንደሚናገረው ማለት ነው በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው ኩነኔያችን በክርስቶስ ኢየሱስ ተደምስሷል ኢየሱስ ለዘላለም ጌታ ነው ተባረኩልኝ እንደዚህ አይነት ማስፈራራትን ከየአቅጣጫው የምታመጡ ሰዎች ኦሬዲ አንድ ምሳሌ ብቻ ነግሬያችሁ ይርኩኝ ልንገራችሁ ኢየሱስ ጌታ አንድ የእግዚአብሔር ሰው ፓስተር ነው ትልቅ ፓስተር ነውና ምን አደረገ ኃጢያትን እንዳለበት በጣም በቃ ሰይጣን ዘረዘረለት የኃጢያቱን ብዛት ማለት ነው እንደዚህ አድርገ ይለዋል ማለት ነው በዚህ ጊዜ ይሄ የእግዚአብሔር ሰው ጻፈ አንተ እንደዚህ ነህ ሲለው ይጽፋል አንተ እንደዚህ ነህ ሲለው ይጽፋል አንተ እንደዚህ ነህ ሲለው ይጽፋል መጨረሻ ላይ ስለዚህ ማገልገል አትችልም ነው ነገሩ ገብቷችኋል አይደል እና ሰይጣን ቤቱ ቁጭ ብሎ የሚያጽፈውን የኃጢያቱን ብዛት ከጻፈ በኋላ በቀይ ስክሪፕቱ አነሳና ደመሰሰው ቸከቸከው ሲቸከችከው ምን ይላል ሲቸከችከው ሰይጣን እንዴ ለምን ምንቸከችከው ምናምን ሲል እሱ የፈለገው እሱ ሰይጣን የፈለገው ማለት ነው ያ የእግዚአብሔር ሰው የሚነገረውን የኃጢያት ብዛት ጽፎ እኔኮ እንደዚህ ነኝ እኔኮ ኃጢያተኛ ነኝ እኔኮ የማረባ ነኝ እኔኮ ቆርቆሮ ነኝ ምናምን ይያለ እንዲኖር ነበር የፈለገው ሲጻፍም ደስ ያለው ለዛ ነው ሲጽፍ ደስ ያለው ለዛ በኋላ ላይ ግን በቀይ ስክሪፕቶ ሰረዘው ቸከቸከው አያችሁ ዛሬ የምንቸከችካቸው የኃጢያት አይነቶች አሉ ትተናቸው የወጡ ደግመ ኃጢያትን አታድርግ ነው የምንናገረው ኃጢያትን ላደረጉ ሰዎች ሳይሆን ለሚያደርጉ ሰዎች ነው ኃጢያትን የሚያደርጉ ሰዎች ንስሐ ገብተው ወደ እግዚአብሔር መመለስ አለባቸው በዚህ ጊዜ ለምን ቸከቸከው ምናምን ሲለው ጊዜ በክርስቶስ ኢየሱስ ደም ተደምስሷል አለው በክርስቶስ ኢየሱስ ደም ሲደመሰስ በክርስቶስ ኢየሱስ ደም ሲሰረዝ በክርስቶስ ኢየሱስ ደም ሲወገድ ኃጢያታችን የለም ማለት ነው ኢየሱስ ጌታ ስለዚህ እንዴ በክርስቶስ ኢየሱስ ደነገጠ ሰይጣን ሌላ ምንም የሚከስበት ሐሳብ የለም አሁንም በቤተ ክርስቲያን ስለ ጽድቅ ስናገር ስለ እውነት ስናገር
የተናደዳችሁና ይሄ ነገር መሆን የለበትም ያለፈውን የህይወት ታሪክን እናወራለን ብላችሁ የምትሉ ሰዎች እኔ እረዳችኋለሁ እንደውም ፍራቴ በጣም የማታውቁት ብዙ ነገር ስላለ ግማሹን ነገር እንዳታወሩት ነው አያችሁ የእግዚአብሔር የማዳኑ ልክ መታወቅ ካለበት ነፍሰ ገዳይ የሆንኩትን እኔን መረጠኝ እንዳለ ጳውሎስ አሁን ጳውሎስ ተደባዳቢ ነበር ቢባል ያንሳል የእግዚአብሔር የማዳኑ ጉልበት ያንሳል ነፍሰ ገዳዩ ሲመረጥ ግን ትንሽ ከበድ ይላል አያችሁ የእግዚአብሔር የማዳኑ ጉልበት ጠንከር ይላል አሁን ያንን ነገር ስለ እኔ መናገር ስትጀምሩ ምናልባት ትንሹን እንዳትጽፉት ከበድ ያለ ሰው ሊፈታው የማይችለው መንግስት ሊፈታ የማይችለው ገንዘብ ሊፈታ የማይችለው የተለያዩ ኃጢያቶችን የተለያዩ በደሎችን የከደነልኝ ጌታ ስሙ ይባረክ ነገር ግን አንድ ነገር ልንገራችሁ ኃጢያቴ ተከድኖልኛል ብዬ ኃጢያትን ላበረታታ አልተጠራሁኝም አመጻዬ ተትቶልኛል ብዬ አመጻን ላበረታታ ለህግ ተላላፎች ህጉን እናገራለሁ እግዚአብሔር አይወድም እግዚአብሔር የሚምርበት የምህረት መንገድ አለ እሱ ምንድነው ሲባል ንስሐ ነው ስለዚህ ንስሐ ግቡ ለህግ ተላላፎች ህግን አስተምራለሁ መዝሙር 51 ቁጥር 13 አንብቡ የተማረ ሰው ኃጢያትን አያበረታታ ብዙ ሰዎችን አኮላሽቶ አስቀምጧል ያንን አገልጋይ እንደነገርኳችሁ ኢትዮጵያ ስለ ጽድቅ ሲናገር አገልግሎት መስጠት አቆሙ አይጋብዙትም የገንዘብ ምንጩ አገልግሎት ነው ብቸኛ ነገር አገልግሎት ነው ቤተሰቡን መደገፍ አልቻለም ቤተሰቡን መርዳት አልቻለም በብዙ አይነት ነገር ውስጥ ያለፈ ለእናንተ ለምትሰሙት ለምእመናኖች አንድ ነገር እነግራችኋለሁ የእግዚአብሔር የአምላካችን ስም የተባረከ ይሄም እነግራችሁ ነገር መባችሁ አስራታችሁ የሚሄደው ጽድቅ ለሚያገለግሉ ሰዎች መሆን አለበት በተዘዋዋሪ ቦታውን የያዙት ሰራተኞች ነው እነዚህን ሰዎች የጽድቅ አገልጋዮችን ያስጨነቋቸው ነው አያችሁ ያስጨነቋቸው ነው በእውነት ነው የምነግራችሁ የጽድቅ አገልጋይ ካያችሁ ገንዘባችሁን ጊዜያችሁን ሁሉ ነገራችሁን ለዛ ነገር ስጡ ለክርስቶስ ኢየሱስ የምትወግኑ ከሆነ ለጽድቅ አገልጋዮች ልትወግኑ ይገባል ምክንያቱም እነዚህ የጽድቅ አገልጋዮችን ከቤተ ክርስቲያን ለማስወጣት የሚደረገው ጥረት ከፍተኛ ነው እኔ እግዚአብሔር ይባረክ በቤተ ክርስቲያን ስላልሆነ ማገልገል የጀመርኩት እግዚአብሔርን አመሰግናለሁ ማንንም ሰው አገልግሎትን ሊያስቆመኝ አይችልም አያችሁ ስም በማጥፋት በተለያየ አይነት ነገር እንደዚህ አይነት ሰዎችን ያስጨንቀው ነግሬያችኋለሁ ባለፈው ቤቴሌም ታፈሰ የምትባልን ኢንተርቪው የምታደርግ በቤተ ክርስቲያን እንደዚህ አይነት ነገር መጽሐፍ ቅዱሳዊ አይደለም ብላ ኢንተርቪው ያደረገች አገልጋዮችን ስታስጨንቃቸው ጊዜ የሆነ ቪዲዮ ሰሩባት መጥፎ ቪዲዮ በጣም የዱርዬነት ባህሪ እንደሆነ ልነግራችሁ ዱርዬ ነው እንደዚህ የሚያደርገው ስም በማጥፋት በተለያየ ነገር ዱርዬ ነው እንደዛ የሚሰራው ስለዚህ የምነግራችሁ ነገር ከጽድቅ ጋር ከሚቆሙ ሰዎች ጋር ልትቆሙ ይገባችኋል ገንዘባችሁ የሚሄደው እነዚህ ወንበዴዎች ጋር ነው ወንበዴዎች እግዚአብሔር ነው ምስክሬ እኔ ይውላችሁ በስሜታዊነት አይደለም የምናገረው ወንበዴዎች ጋር ባይናው ኃጢያትን የሚለማመዱ ባይናው የድፍረት ኃጢያትን የሚያደርጉ በእግዚአብሔር ስም ወንጀልን የሚያደርጉ ሰዎች አሉ ስለዚህ ከነዚህ ሰዎች ጋር አትተባበሩ ለምን ሲባል ቤተክርስቲያንን አቅም ያሳጣታል ቤተክርስቲያንን አቅም እንዲኖራት የሚያደርገው ከጽድቅ አገልጋዮች ጋር በኢኮኖሚም በሁሉም ነገር አብረን ስንቆም ነው ስለዚህ እነዛ ጥሩ መድረክ ስላላቸው ጥሩ አዳራሽ ስለሰሩ ጥሩ መሳሪያ የሚጫወት ሰው ስላላቸውና ዲኮሬሽን ያለው ላይት ስላደረጉ እውነተኞች ናቸው ማለት አይደለም ለምን ሲባል ገንዘባችን ነው ያንን ነገር የፈጠረው ገንዘባችን የሚፈጥረውን ነገር የእግዚአብሔር መንፈስ እንዳመጣው ልናስብ አይገባም የእግዚአብሔር መንፈስ እውነት ነው እውነት በሌለበት መንፈስ የለም መንፈስና እውነት ሁለቱ የማይለያዩ ነገሮች ናቸው ተባረኩልኝ ወዳችኋለሁ ተመልሼ እመጣለሁ ኃጢያትን ያደረጉና ኃጢያትን የሚያደርጉ የሚለው ነገር ትልቅ ልዩነት አለው ስለዚህ በክርስቶስ ኢየሱስ የተማርነውን ነገር ሰዎች እያነሱ በቤተ ክርስቲያን ውስጥ መሪ ነን የሚሉ ሰዎች መናገር ከጀመሩ የምንሰብከው ኢየሱስ ትክክል አይደለም ማለት ነው ትላንትና የተማርነውን ነገር እግዚአብሔር በክርስቶስ ኢየሱስ ያስወገደልን አዲስ ፍጥረት ሆነናል የምንለው ነገር መናገር ከጀመርን በቤተ ክርስቲያን ውስጥ በአመራር ውስጥ ያሉ ሰዎች ያንን ነገር መናገር ከጀመሩ የምንሰብከው ኢየሱስ መድኃኒታችን ኢየሱስ ከኃጢያት የዳንበት ኢየሱስ እናንተ የምትናገሩት ኢየሱስ ትክክል አይደለም ኢየሱስ ትክክል ከሆነ ያለፈው ኃጢያታችንን ስቷል ኢየሱስ ትክክል ከሆነ ያሁን ኃጢያታችንን ንስሐ እንድንገባ ይነግረናል ኢየሱስ ባለፈው ኃጢያታችን የማይወቅሰን በአሁን ኃጢያታችን ንስሐ እንድንገባ የሚነግረን መድኃኒታችን ከእግዚአብሔር ዘንድ የተቀበልነው ነው ተባረኩልኝ ወዳችኋለሁ ስራ መጥቶብኛል ተመልሼ እመጣለሁ ኃጢያትን ያደረጉና የሚያደርጉ በሚለው እንነጋገራለን ተባረኩ ጌታ ኢየሱስ ይባርካችሁ